ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? እንዴት ናችሁ? እኔ ያለው ሰላም ነኝ። እንዴት ነበር ስራ? እንዴት ነበር? እንዴት ነው ጦርነት? እንዴት እያደረጋችሁ ነው? ሰላም ያውረድልን ውዶቼ። እንዴት ናችሁ? ደህና ናችሁ? እኔ ያለው ይመስገነው። እኔ ሰሞኑን ላይቭ ልገባ እምቢ አለኝ። እስኪ ላይቭ የምትገቡ ኮሜንት ላይ ያስቀምጡልኝ። እንዴት እኔ ጠፋብኝ እምቢ አለኝ ብዬ ደግሞ ስገባ ድምፁን እንዴት በቃ እምቢ አለ። ምንም ሊሆንልኝ አልቻለም። ጉድ እኮ ነው። ይሄን ያህል ተረሳስተናል። እኔ እና ዩቱብ በቃ ላይ መግባት በጣም ውስጤ ነበረ እምቢ አለኝ እና ለማንኛውም እላችኋለሁ ሰሞኑን ምን ታዘባችሁ? በሀና ጉዳይ በህገ ወጥ እየሄዱ ለደላላ ሲሳይ የሚሆኑ ልጆች የሀገራችን ልጆች አሁን እኔ እነዚህ ሁለት እህታማቾች ከሁሉም ያስገረመኝ የአንድ ቤተሰብ ልጆች ቤተሰቦቻቸው እንግዲህ እነዚህ የምታያቸው ናቸው። የገጠር ሰው ናቸው፣ ደካማ ናቸው። እንደ ሰው እንኳ መሬት የለንም መሬታችንን ሽጠን እንዳንሰጥ እንዳንከፍላሉ። ሁለቱም የድሃ ልጆች ናቸው። ከአንድ ቤት ከዝቅተኛ ቤተሰብ የኛ ሀገር ኑሮ መቼም የታወቀ ነው። ከዛ የወጡ የአንድ ቤተሰብ ልጆች ናቸው። ሁለት እህታማቾች ታላቅና ታናሽ ማን ነው የመን ላይ ወልደዋል። እኔ ምን አውቃለሁ? እኔ የሀገራችንም ችግር እኔ እንደዚህ ተብሎ የሚወራ አይደለም። ሀብታም ብቻ የሚኖርባት ሀገር ናት። በእውነት የሁለት ዓለም ሰዎች ሆነን ነው የምንኖረው። አንዱ ሰበባ ሰበብ እየፈለገ ይደግሳል፣ አንዱ የሚበላው አጥቶ እንደዚህ መከራውን ያያል። እኛ ዜጋ ነን ለማለት እኮ ራሱን እንጃ ከባድ ነው። ብቻ አስቸጋሪ ነው፣ በእውነት አስቸጋሪ ነው ምን እንደሚባል። አሁን ከነዚህ ሰዎች ከነዚህ ምስኪኖች አሁን ደላላ ቀምቶ የሚበላው ገንዘብ ምን አይነት፣ በእርግጥ እነሱ ሰው አይደሉም፣ ከሰው አልተፈጠሩም። እንደ ሰው ቢፈጠሩ ነው ይሄን ሁሉ ስቃይ ባላደረሱ ነበር። በእርግጥ ሁሉም ሰው ጥቅመኛ ነው። ሁሉም ለራሱ ጥቅም ነው የሚሯሯጠው። አሁን በዚች በሀና ጉዳይ ስበብ ነው እነዚህ ልጆች እንግዲህ ብዙ የሚሰቃዩ እንዳለ ይታወቃል። እዛ መንገዱ አስቸጋሪ እንደሆነ በብዙ መንገድ ህይወታቸው እንደሚያልፍ ብዙ መከራ እንደሚደርስባቸው ደላላ ገንዘብ አምጡ እያለ ቤተሰብን ሀብት እስከ ማሸጥ ያላቸውን ከብትም ሆነ መሬትም አሁን እነዚህ መሬትም እንኳ የለንም ሽጠን እንዳንሰጥ ነው የሚሉት። መሬት እንኳ የለንም፣ መሬት ያለው ሻል ያለው ከብት ያለው በሬ ምናምን ያለው ሽጦ ይከፍላል ልጁን ለማስለቀቅ ምንም አማራጭ ስለሌለው ልጁ ስትሞት አለማየት ማለት። አሁን እነዚህ በገጠሩ ለመን ብዙ ሊሞላልን አልቻለም። የአንደኛዋ የትንሽቷ ባል ወደ 30 ሺህ ብር ለምኖ ላከ። ያም አልበቃም አሉ እናትና አባታቸው። በእውነት ቪዲዮ ሲዘዋወር እንግዲህ አይታችሁት ሊሆን ይችላል። በጣም ነው የሚያሳዝኑት፣ በጣም ነው ልብ የሚነኩት። መርዳታውን ለእንደዚህ ነው ታጥበው ታጥነው በፊልተር አብደው ለነዚህ 10 አንበሳ 20 አንበሳ ከሚወርዱ ባለሀብቶች አንዳንዶች እንደነዚህ አይነት ምስኪኖች ቢረዱ በእውነት ጥሩ ነው። ሰርቶ መብላት የሚችል ሰርቶ ይብላ። እነዚህ ግን ቤተሰቦቻቸው እንኳን እንደዚህ በቃ እኔ እንጃ በጣም አስቸጋሪ ሁኔታ ላይ ነው ያሉት። በጣም ነው የሚያሳዝኑ። ፈጣሪ ይርዳቸው። ሌላ ምን እላለሁ? እኔ የምለው በሀና ጉዳይ ግን ቲክቶከሮችን አልታዘባችሁም? ሊቡ የዙር በተራ እድር እቁብ ነው ያደረጉት። ልጅቷ ሞተች ተባለ፣ አለች ተባለ። ከዛ አሁን 10 ቀን ሞላው። እኔ የምታሳዝኑኝ እነሱ ተከትላችሁ መከራችሁን የምታዩ መከራችሁን ስታዩ በስራ ናላችሁ ሲዞር ውላችሁ እንደገና እነዚህን ተከትላችሁ ለነሱ ቪው ለልጅቷ ጸልዩላት፣ ዱአ አድርጉላት። ካለች ደግሞ ፈጣሪ ያውጣት፣ የቤተሰቧና የልጇ አምላክ ያውጣት። በጣም ታሳዝናለች፣ በእውነት ታሳዝናለች በጣም። ግን ቲክቶከሮች ዛሬ ሰይድ ወረባቦ ቤት ወይ 2 ሰዓት ከ3 ሰዓት በኋላ ደግሞ አንዱ ቤት ሌላው ቤት ደግሞ ነው። እዚጋ እውነቱ ሊወጣ ነው። ኑ እዚጋ ደላላው ተገኝቷል። ኑ እዚጋ እንትን አለ። ኑ የገጠር ልጅ ሚስጥሩን ሊያፈነዳው ነው። ሆዳችሁ ይፈንዳ ሌባ ሁላ። እነሱን ተከትላችሁ የምትናውዙ ለራሳችሁ ጊዜ ስጡ። ለራሳችሁ እረፍት አድርጎ ማየት የምትችሉትን አይታችሁ ሂዱ። እነዚህ በእውነት እንደው 50 ሺህ ሰው 60 ሺህ ሰው ገባ።
ዛሬም እውነቱ ሊወጣ ነው ይላሉ፣ ነገም እውነቱ ሊወጣ ነው ይላሉ። ስንት ሰው ቤት እኔ እንኳ ቪዲዮ ተቆራርጦ ስንት ሰው ቤት አየሁ። ቁጭ ብለን አደርን ይላሉ። ደግሞ ኮሜንት ላይ አያፍሩም። ለራሳችሁ ጊዜ ስጡ። እነሱ እኮ ሊተኙ ይችላሉ። በነፃነት ነው የሚኖሩት። አሁን እኛ አረብ ቤት የምንኖር ለሊት ቁመሽ ውለሽ እዛ የእነሱን ሊፍት ስትከታተይ ቀልተኛ ብቴ ትተኛለሽ? አተኝም። አንድ ሰዓት 2 ሰዓት እንኳን የሚሰጠን ጊዜ ያንንም እረፍት አይሰጡንም። ስለዚህ ለራሳችሁ ጊዜ ስጡ። ለልጅቷ ጸልዩላት፣ በሰላም ያውጣት ካለሽ በህይወት በእውነት ካለሽ በህይወት። እኔ ደግሞ ኤምባሲው ምንድን ነው ስራው? በየቦታው ኤምባሲ ኪራይ ብቻ እየተከፈለ ኪሳራ፣ ለዜጎች ምንም አይነት ጥቅም የሌለው ኤምባሲ። እኔ ግርም ነው የሚለኝ ስራው ምንድን ነው? ከኤምባሲዎች እኮ ሀቢባ ተሻለች፣ ሌሎቹ ተሻሉ። የዜጎቹ እንደዚህ ችግር እንትን ሲል ለምንድን ነው የማይሳተፉት? ለምንድን ነው የማይንቀሳቀሱት? መቼም አትሰደዱ አትውጡ ቢል መንግስት ማንም አይሰማም። ይሄው ከዛሬ 18 ዓመት በፊት በኮንቴነር ታጭቀው የሞቱ ስንት ሺህ ወጣት በቲቪ ታይቶ ከዛም አልተማረ። እንደውም እየባሰ ነው የመጣው። የሀገሪቷም ሁኔታ በጣም እየባሰ፣ ሀብታም ብቻ እየኖረ ድሃው ደግሞ እየተሰደደ፣ የሚኖር ይኖራል፣ የሚሞት ይሞታል። የሚያልፍ ከዛ ትንሹ ተሽሎ ወይ ሳውዲ ይገባል ወይ በዛው ሌላ ሀገር ይሄዳል። በዛ መንገድ አሁን ይች ልጅ ባትሄድስ ታስራ የተወሰነ ታስራ በእውነት ሀገሯ ብትገባስ መልሳ መግባት አትችልም ነበር? እንደው ይሻላት ነበር። አንደኛ ፌመስ ናት፣ አገሯ ላይ ብትነግድ ምን ችግር አለው? እንደው ሲፈርድባት እንጂ ሲያዝባት እንጂ ዱባይ መምጣት ትችል ነበር ታስራ ብትገባ። እንደዚህ ደላላ እጅ ገብታ መከራዋን ከምታይ ብቻ ወደዛ በዛ አንድ ያልፋችሁ እንደገና ከሳውዲ ወደ ኢትዮጵያ መለሳለሁ የምትሉ ሴቶች ጥንቃቄ አድርጉ። ብትማሩበት ይቅር ታሰሩ። በቃ አሻራ ሰጥታችሁ ስለምገቡ መልሳችሁ መግባት ስለምፈሩ ነው አይደል? ይቅርባችሁ። ሌላ ሀገር ሞክሩ። ደግሞ በዛ ሄዳችሁ ከምትሞቱ ስቃይ ቤተሰብ ከሚሳቀቅ ከሚያለቅስ ይሻላል። ለምን? ስለዚህ ቲክቶከሮች እየሸቀሉ ነው በየተራ። እዛ ቤት ነው፣ እዚህ ቤት ነው፣ እዛ ቤት ነው፣ እዚህ ቤት ነው። ንውስ ያላችሁ ደግሞ ለራሳችሁ ረፍት ስጡ እላችኋለሁ። ወሬ ያበዛውባችሁ። እንግዲህ ለውድ ቤተሰቦቼ መለሳለሁ፣ በሌላ ቪዲዮ መጣለሁ። እኔ ሁልጊዜ እመጣለሁ እላለሁ። እንደምን ይሻለኛል? እኔ እንግዲህ ምን እንደሚሻለኝ እኔ እኮ አላቅም እኔ ራሴ። ለማንኛውም በጣም ነው የምወዳችሁ። ላይክ ሼር አድርጉ ውድ ቤተሰቦቼ። በጣም ስለቆየ ቻናልም ያው እንግዲህ የኔ ቻናል በረዶ ቤት ነው፣ አይበላሽም። ለረጅም ዓመት ያገለግላል። ደስ የሚለው ነገር እኔ ዶላር አፍሳለሁ ብዬ ከፈትኩት። አይ ይሁን ብቻ እንግዲህ ይሁን። ቻው። ለማንኛውም በሌላ ጊዜ እንገናኛለን። ቻው ቻው።